ሰላም አለይኩም ወራህመቱላሂ ወበረካቱ ውድና የተከበራችሁ የዩቲዩብ ተከታታዮች ቤተሰቦች እንዴት ናችሁ? እኔ ደህና ነኝ አልሐምዱሊላሂ ረቢል ዓለሚን። ያው አዲስ ገቢ ነኝ፣ አዲስ ጀማሪ ነኝ። ሼር እና ሰብስክራይብ ማድረጋችሁ እንዳትረሱ። እና ዛሬ አንዳንድ ነገር ማለት እፈልጋለሁ። መቼም የሰው ልጅ ወደ ሆነ ስራ ላይ ሲገባ የሆነ አላማ ይዞ ነው የሚጓዘው እና ዝም ብሎ አይደለም። ይህን አላማችን ለማራመድ ወይም ደግሞ ከግብ ለማድረስ ደግሞ የሰው ድጋፍ ያስፈልገናል። በዩቲዩብ ለመስራት የሚፈልግ ሰው መጀመሪያ እሱ ከሰዎች ጋር ኔትወርክ ሊኖረው ይገባል። ሰዎችን ሊከተል ይገባል። ሰዎች ደግሞ እሱንም ሊከተሉት ይገባል። ይሄ የዩቲዩብ ስራ የመደጋገፍ የመረዳዳት ስራ ነው። በቅንነት የተሞላ ነው። ብዙም የሚያበሳጩ ነገራቶች ሊመጡ ይችላሉ። አንድ ነገር ስንለቅ ያንን ነገር ተከትሎ ሪኮመንድ የሚያደርጉ ብዙ ጥሩም መጥፎም ኮመንቶች ሊመጡ ይችላሉ። እነዛን ነገሮች ግን ረጋ ብለን ቆም ብለን ማሰብ ያስፈልገናል። ለምን እኛ ዩቲዩብ ላይ የምንወጣው ሌላ ነገር ለመስራት ወይም ሰዎችን ፈን ለማድረግ ሳይሆን መልእክት ለማስተላለፍ በዩቲዩብ ጥሩ ዩቲዩበር ሆነን ጥሩ ስራ ለመስራት የተለያየ ሚሽን ሊኖረን ይችላል። ያንን ነገር አውቀን አላማችን እንዲሳካልን በደንብ መታገስ ያስፈልገናል። መረዳዳት ደግሞ ግድ ነው። ሰብስክራይብ ሰው ስናደርግ ሰዎችም ደግሞ እኛን ሰብስክራይብ ያደርጉናል። ላይክም እና ሼርም ስናደርግ ኮሜንትም ስናደርግ ልክ በዛው ልክ ለሰዎች በምናደርገው አቲቲዩድ ሰዎች ደግሞ እኛን ሰፖርት የሚያደርጉን አጋጣሚ ይፈጠራል እና በአጠቃላይ የዩቲዩብ ስራ መደጋገፍ የሚፈልግ ነው። ቲም ወርክ ነው። አንድ ሰው ምንም ያክል ጥሩ ጥበብ ቢኖረው ጥሩ ብሬን ስቶርሚንግ ቢኖረው ብቻውን ዩቲዩብ ላይ መሳተፍ አይችልም። ራሱን ከመታየት ውጭ ሌላ ነገር ሊፈጠር አይችልም እና ስለዚህ የኔ የዩቲዩበር ለመሆን የእናንተ አስተዋጽኦ 90% ድርሻ አለው። እናንተ ዩቲዩበር ለመሆን ደግሞ እኔና ሌሎች መሰሎች ጓደኞቼ 90% ድርሻ ይኖረናል እና የኛ እንግዲህ 10% ናት ድርሻችን ልትሆን የምንችለው መገኘት ባለብን ቦታ መገኘት ነው። ስለዚህ ሁላችንም እንተባበር በቅንነት ሁላችንም ጥሩ ደረጃ እንድንደርስ እንደጋገፍ እላለሁኝ። መልእክቴን አስተላልፋለሁ። አመሰግናለሁ። ሰላማችሁ ይብዛልኝ።